ፊልሙ የሚጀምረው በሁለቱም በኩል ጥቅጥቅ ያለ ደን ያለው ወንዝ ያሳየን ሲሆን አንዲት ሴት ለህይወቷ በመስጋት በጫካው ውስጥ ስትሮጥ ካሜራ የያዘ ሰው እያባረራት በመጨረሻም ሲደርስባት የሆነ ነገርን በመርፌ ይወጋታል። አንድ ፎቶግራፍ አንሺ በፎቶ ስቱዲዮ ውስጥ የምትነሳ ሴትን ፎቶ እያነሳት ምን አይነት ፖዝ ማድረግ እንዳለባት እየመራት ነገር ግን ከድርጅቶች እንዴት ስራ ማግኘት እንደምትችል ምክር ስትጠይቀው በድንገት አቁሞ እሷ በጣም በጥንቃቄ እየተጫወተች እንደሆነ ይነግራትና የስራ ማህደሯን እንድታሳየው ሲጠይቃት እሷን ፎልደሩን ስትሰጠው እሱ ግን አልተገረመምና ትንሽ ሰውነቷን ማሳየት እንዳለባት ሲነግራት ነገር ግን ሴቲቱ ታመነታለች። በሞዴሊንግ ኢንዱስትሪ ውስጥ ስኬታማ ለመሆን ከፈለገች ብዙ ሪስኮችን መውሰድ እንዳለባት ሲነግራት እሷም ሳትወድ በግድ አጭር ቀሚሷ እንዲታይ ጃኬቷንም አወለቀች። ፎቶግራፍ አንሺው በፖዞቹ እየመራት ፎቶ ማንሳቱን ቀጥሎ መሃል ላይ አቁሞ ልብሷን እንድታወልቅ ሲጠይቃት እሷ ግን እምቢ ብላው በሱ ህግጋት ለመጫወት ፍቃደኛ ከሆነች በጣም ሀብታም ሊያደርጋት እንደሚችል በመንገድ ሊያሳምናት ሲሞክር እሷ የካሜራውን ሚሞሪ ካርድ ስትጠይቅ እሱ ግን ህይወቷን ሊለውጥና በጣም ባለጸጋ እንድትሆን ሊረዳት እንደሚችል በመንገር መገባባቱን ይቀጥላል። እሷ ሚሞሪ ካርዷን ይዛን በንዴት ትወጣለች። በዚያ ምሽት ሴቲቱ ከአንድ ሰው ጋር መጠጥ እየጠጣች እየተዝናናች እሱ በእሷና በፎቶግራፍ አንሺው መካከል ነገሮች በዚያ መልኩ በመጠናቀቃቸውም እየተገረመ እንዲሁም እሷ ጎበዝ አርቲስት ሆና ሳለ ለምን ከሱ ጋር ማያሚ ውስጥ ትምህርት ቤት እንደማትሄድም ግራ ይገባዋል። እሷ የፎቶግራፍ አንሺው ማስታወቂያዎች እውነተኛ ይመስላሉ ብላው ግሬስ ከጦር ሰራዊት ቤተሰብ በመሆኗና ከቦታ ቦታ ስለምትዘዋወር ሁልጊዜም የማትታይ ሰው እንደሆነች የሚሰማት መሆኑን የገለጸች ሲሆን ለዚያም ነው በፋሽን መጽሔቶች ውስጥ ራሷን የቀበረችውና አንድ ቀን ስኬታማ ሞዴል የመሆን ህልም ያላት። እሱ እጇን ይዞ እንደሚወዳት ሲነግራት እሷ ግን ምላሽም አልሰጠችም። እነዚህን ቃላት ለመናገርም ዝግጁም አትመስልም። ስለዚህ ለማት ይቅርታ ጠይቀው ግሬስ በሬስቶራንቱ ውስጥ ወደምትሰራው እናቷ ትሄድና አብረው ለመሄድ ዝግጁ መሆኗን ስትጠይቃት እናቷ የስራ ባልደረባዋ ሊዛ ስለታመመች ገና 1 ሰዓት እንደሚቀራትም ነገረቻት። ግሬስ ጠብቃት እንደሆን ስትጠይቃት ግሬስ ግን አውቶቡስ እንደምትወስድም ተናግራ እናቷ ስለ ፎቶ ቀረጻው ጠይቃት ኮሌጅ መግባት እንድትችል ሞዴሊንግን በትርፍ ጊዜ እንድታስብበት ለልጇ ብትነግራትም ግሬስ ለሞዴሊንግ ስራዋ ቁርጠኛ መሆኗንም ለእናቷ ነገረቻት። በጣም ብዙ ልጃገረዶች ስኬታማ ሞዴል የመሆን ህልም ስላላቸው እናቷ ወደ ኮሌጅ የመሄድ እድሏን እንዳታባክን ለማሳመን ስትሞክርም ግሬስ እናቷ በሷ ባለማመኗም እያሳዘናት ሞዴሊንግ የምትፈልገው ነገር እንደሆነ ትናገራለች። ግሬስ ወደ ቤት ስታመራ እናቷ ግን በውሳኔው ልቧ ተሰብሮ ማይተን ግሬስ ከአንድ ድርጅት እንዳልተቀበላት የሚገልጽ ኢሜይልም አንብባ የተለየ ኢሜይልም ከዛም አስተውላ ትከፍተውና ለሞዴሎች የወጣ ማስታወቂያም ተመለከተች። ማስታወቂያው የመጠለያ የሥራ ማህደር ፎቶዎችና ከከፍተኛ ወኪሎች ጋር መተዋወቅን እንዲሁም ተጨማሪ ጥቅሞችን ሁሉንም በነፃ ለማቅረብ ቃል ይገባል። መጀመሪያ ላይ ብትጠራጠርም ነገር ግን ለማመልከት ትወስናለች። የፊት ፎቶዋን ፖስታ ፍላጎቷን ገልጻ ግሬስ የስልኳ ጥሪ ድምጽ ሲቀሰቅሳትም ነቅታ ካልጋዋ ተነስታ ወንበር ላይ ተቀምጣ ጥሪውን መልሳ በጥሪው ላይ ያለው ሰው ራሱን ሃንተር ኬሊ የተባለ ፎቶግራፍ አንሺ እንደሆነ አስተዋውቆ ግሬስ ያየችው የሱ ማስታወቂያ እንደነበርም ይነግራታል። በፎቶዎቿ እንደተገረመ ወደ ማያሚ መሄድ ትፈልግ እንደሆነ ሲጠይቃት ግሬስ ደስተኛ ሆና አው ብላ ነገር ግን ለስራው ማስረጃም ስትጠይቀው እሱ የሚያስፈልጋትን ማስረጃ ሁሉ እንደሚልክላት ይናገራል። ግሬስ ከፔንሳኮላ ከተማ እየደወለች እንደሆነ ስትነግረው እሱም ረዳቱ ኒኮል ዝርዝሩን እንደምትልክላት አሳውቋት ግሬስ በጣም ጓጉቷ ወዲያውኑ ማስረጃውን አግኝታ የፎቶግራፍ አንሺውን የስራ ማህደር ስትመለከት በስራውም በጣም ትገረማለች። በፍጥነት ሻንጣዋን አዘጋጅታ ለእናቷ ማስታወሻ ትታላት ከቤትም ወጣች። ግሬስ በባቡሩ ውስጥ በመስኮት አጠገብ ተቀምጣ ለማት የይቅርታ መልእክት በመላክ እሱ ወይም እናቷ ጣልቃ ሳይገቡ ድሉን መሞከር እንደምትፈልግም ነገረችው። የግሬስ እናት ስትነቃ የልጇን ማስታወሻ አንብባ ወዲያውኑ ወደ ግሬስ ደውል ስልኳ ስለማይሰራ መነጋገር እንዳለባቸው የሚገልጽ የድምጽ መልእክትም ትተውላታለች። ግሬስ ማያሚ ደርሳ በኤስኬሌተሩ ወደ ታች መውረድ ስትጀምር ራሷን ኒኮል ብላ ካስተዋወቀቻት ሴት ጋር ተገናኝታ ኒኮል ስለ ጉዞ ስትጠይቃት ግሬስን ባቡሩ በመንገድ ላይ ስላደረጋቸው ተከታታይ ማቆሚያዎች እየነገረቻት ኒኮል የግሬስን ሻንጣዎች ይዛ ከባቡር ጣቢያው ይወጣሉ። ኒኮልና ግሬስ በአውራ ጎዳናው ላይ እየነዱ እየተነጋገሩ ኒኮል ፍቅረኛዋ ስለጠየቃት በቅርቡ ከሽሬፍፖርት ወደ ማያሚ እንደተዘዋወረችም ለግሬስ ነገረቻት። የሱሰኝነት ችግር እንደነበረባትና ከተበታተነ ቤተሰብ እንደመጣችም ገለጸች። ግሬስ ስቱዲዮ ለመድረስ ምን ያህል ጊዜ እንደሚፈጅ ስትጠይቃት ኒኮል ስቱዲዮ ካሉበት ቦታ የ1 ሰዓት መንገድ መሆኑንና የሞዴሎቹ አፓርታማ ወደ ከተማው መሃል መሆኑንም ትናገራለች። ለተወሰነ ጊዜ ሲነዱ ግሬስም ስቱዲዮ ከሰው ርቆ የሚገኝ መሆኑን ስትገልጽ
ኒኮልም ሃንተር ወጣ ያለ ነገር እንደሚመቸው ነገረቻት። አንድ ከሚያምር መኖሪያ ቤት ደርሰው ኒኮልም ከመኪናው ወርዳ ግሬስ ስልኳን ለማንሳት ስታጎነብስ ባትሪው ባዶ መሆኑን አይታ ወዲያውኑ በሩ አጠገብ በቆመ ሰውም ትደነግጣለች። እሱ ይቅርታ ጠይቀው ወደ ግቢው እንኳን ደህና መጣሽ ብሏት ወደ ቤቱ ሲያስገባት ስለ ውብ የአትክልት ስፍራውም እየለፈለፈች እሱም ጥቁር ባክግራውንድ ፊት ለፊት እንድትቆም ጠይቋት ካሜራውን ይዞ ጥቂት ፎቶዎችን እያነሳ ኒኮልም በመብራቶቹ እንድትረዳውን ጠይቋት ወደ እሷ ሲመለከት በኒኮል ኪስ ውስጥ ቸኮሌት ያስተውልና በጣም እየተናደደ አንድ ሕግ እንዳለውም ሲያስታውሳት እሷም ይቅርታ ጠይቀው ትሄዳለች። ግሬስ በሁኔታው ትንሽ ብትረበሽም ነገር ግን ሃንተር የለውዝ በጣም ከባድ አለርጂ እንዳለበት ያስረዳታል። ይቅርታ ጠይቋት ቀረጻውን ቀጥለው ሃንተር ስለ ውበቷ አስተያየት እየሰጠ የወይን ጠጁ ማለቁን ሲያስተውል ለግሬስ ሌላ መጠጥ ለመቅዳት እየሞከረ ኒኮል ወደ ሱቅ ሄዳ ሌላ ጠርሙስ እንድታመጣ ነገራት። ኒኮል ልትወጣ ስትል ግሬስ ወደ አፓርታማው ለመድረስ ረጅም መንገድ ስለሚሆን ለመመለስ እንደምትፈልግ ስትናገር ሃንተር ኒኮል ወደ ሱቅ እስክትደርስ እንድትጠብቅና ስትመለስ ወደ አፓርታማው እንደምትወስዳት ገልጾ ኒኮል ስትወጣ ሃንተርም ለምግብ ስላለው ፍቅርና በእጽ ምክንያት ስለሞቱት ጓደኞቹ ለግሬስ እያወራት ግሬስም ኒኮል እሷን ከሱሰኝነት ችግሯ እንደረዳት እንደጠቀሰች ስትናገር እሱ ሁሉም ነገር ራስን ስለማብቃት እንደሆነ ይናገርና አብዛኛው ሰው ሞዴሎችን እንደ ከንቱ ወይም ጭንቅላት እንደሌላቸው እንደሚያዩ እሱ ግን በካሜራ ሌንስ ሲመለከታቸው ሞዴሎቹ ህያው ሆነው እንደሚታዩትም ይነግራታል። እሷ እንደማታሳፍረው ተስፋ እንደምታደርግ ስትናገር እሱ ግን ልታሳፍረው እንደማትችልም ተናግሮ ለወደፊት ስኬቷ ቶስት አድርገው ግሬስና ሃንተር በምግብ ጠረጴዛው ላይ ይስቃሉ። ስለ ኒኮል ስትጠይቀው ሃንተር ስልኩን ሲፈትሽ ከሷ የደረሰውን የጽሑፍ መልእክት እንዳላየም ያስተውላል። ለግሬስ ኒኮል ህመም እንደተሰማትና ወደ ቤት እንደሄደች ገልጾላት ሃንተር የእንግዳ ማረፊያ ቤቱን ሲያቀርብላት እሷም ተቀብላ ወደ እንግዳ ማረፊያ ቤቱ ሲያመሩ ግሬስ ቤቱ በሌሊት ምን ያህል እንደሚያምር እየተናገረች የመጽሐፍ መደርደሪያውን እየቃኘች ሃንተር ለጠንካራ ሴቶች ልዩ ፍቅር እንዳለው ስትገምት እሱም ይስማማል። ወደ አፓርታማው የሚወስዳት መኪና ማግኘት ይችል እንደሆነ እንዲያረጋግጥ ስትጠይቀው እሱም ስልኩን ቼክ ያደረገ ነገር ግን በአካባቢው ምንም መኪና እንደሌለ በመናገር ደህና ደሪ ብሏት ከክፍሉ ሲወጣ እሱ እንደወጣ ወዲያውኑ በሩን መቆለፍ እንዳትረሳም ነገራት። ግሬስ ሻንጣዋን እንደረሳች ተገንዝባ በሩን ለመክፈት ስትሞክር ነገር ግን በሩ ተቆልፏል። ወደ መስኮቱ ስትሄድ ሃንተርን በውጭ አይታው ብትጠራው እሱ ግን ምንም ምላሽም አይሰጥም። በክፍሉ ውስጥ ያለውን ስልክ ሞክራ ወደ 911 ደውላ ለኦፕሬተሩ ስለ ሁኔታዋ ስትነግረው ነገር ግን ሃንተር ለረጅም ጊዜ እዚያ ስለምትቆይ ረፍት እንድታደርግም ነግሯት ስልኩን ዘግታ ወደ መስኮቱ እየጮኸች ትሮጣለች። ማቲ ግሬስ ቤት ደርሶ እሱና እናቷ ግሬስ የት እንዳለች ለማወቅ ቢሞክሩም ነገር ግን አልተሳካላቸውም። ሃንተር የምግብ ትሪ ይዞ ግሬስን ሲቀሰቅሳት ከአልጋው ዘላ ተነስታ እንዲለቃት ስትለምነው እሱም ይህ አዲሱ ቤቷ እንደሆነም ነግሯት ትልቅ እቅድ እንዳለው ገልጾ የእሱ ኮከቦች ናቸው የሚላቸውን ሴቶች ፎቶ በቲቪ ላይ እያሳያት በመጨረሻም በራሷ የቲቪ ቻናል ላይ ሞዴል እንደምትሆን ነገራት። ሃንተር በዓለም ዙሪያ ላሉ ተመልካቾች ሁሉ እንደ ፍቅረኛቸው እንደምትሆን ይነግራትና ሁሉም የቀድሞ ኮከቦቹን በጥሩ ሁኔታ ላይ እንዳሉ ሲያረጋግጥላት እሷም እሱ የሚለውን ከማድረግ ይልቅ መሞትን እንደምትመርጥ ትናገራለች። ሃንተር በሬስቶራንት ውስጥ ያለችውን እናቷን የቀጥታ ስርጭት ያሳያት ሲሆን ይህም ላይቭ መሆኑንም አረጋግጦ የይለፍ ቃሎቹን ለመስጠት ፈቃደኛ ሳትሆን ስትቀር የስልክ መስመሯን እንዳቋረጠውን በመንገድ እያስፈራራት ሃንተር ከቁም ሳጥኗ ውስጥ ልብስ እንድትመርጥ ያዛትና ይወጣል። ወደ ቲቪው ሄዳ አንዷ የቀድሞ ኮከብ ወሲባዊ በሆነ መንገድ ስትጨፍርም ተመለከተች። ወደ ቁም ሳጥኑ ስትገባ ሃንተር የቺርሊደር ልብሱን እንድትለብስ አዟት ሃንተር ከግሬስ እናት ለመጣው መልእክት ምላሽ ይሰጥና ግሬስን ያነሳቸውን ጥቂት ፎቶዎች በኢንስታግራም ገጿ ላይም ለጥፎ የግሬስ እናት ኖቲፊኬሽን ደርሷት የልጇን አዲስ የተጫኑ ፎቶዎችም አይታ ወደ ግሬስ ስትደውል ጥሪው ግን ወደ ድምጽ መልእክትም ሲሄድ ፎቶዎቹ በጣም እንደሚያምሩ ነገር ግን በቀጥታ እሷን ለማነጋገርም ጠይቃት ከዚያም ወደ ማት ደውላ ስለ ፎቶዎቹ ስታሳውቀው እሱ ራሱ ተመልክቷቸው ደህና የምትመስል ስለሆነ አሁን መልእክት እንደሚልክላትም ለግሬስ እናት ይነግራታል። እወድሻለሁ በሚሉ ቃላት የሚደመደም መልእክት ሲልክ ከጥቂት ሰከንዶች በኋላ እሱም እወድሃለሁ በሚል ሐረግ የሚደመደም ምላሽ ሲደርሰው ማት እወድሃለሁ ብላው ስለማታውቅ ወዲያውኑ ይህ እንግዳ ነገር እንደሆነም ይቆጥረዋል። ኒኮል ከሃንተር ጋር በአንድ ክፍል ውስጥ ተቀምጣ ከግሬስ ክፍል ውስጥ የሚመጣውን የቀጥታ ስርጭትን ይመለከታሉ። ኒኮል ከግሬስ ጋር ሲጨርሱ አብሮ ጊዜ ማሳለፍ እንዳለባቸው ስትጠይቀው ሃንተር ምናልባትም ብሎ ግሬስ እንድትዞር ፖምፖሞቹን እንድታወዛውዝ ዳሌዋን እንድታንቀሳቅስና ልብሷን እንድታወልቅም ያዛታል።
እሷ ዞር ብላ ለእርዳታ ወደ ካሜራው ስትጮህ ሃንተር በሷ ባህሪ እንዳዘነ በመግለጽ ህጎቹንም እየነገራት፣ ህጎቹም ለእርዳታ መጥራት የለባትምና የተረበሸች መምሰል የለባትም ይላሉ። ቪዲዮዎቹ ሊደረስባቸው የማይችሉ እንደሆኑ ምክንያቱም በየሰዓቱ የአይፒ አድራሻውን እንደሚቀያየረው ገልጾ የግሬስ እናት ግንኙነት ባለመኖሩ ከጊዜ ወደ ጊዜ እየተረበሸች መጣ። ግሬስ በመብራቱ መስኮቱን ለመስበር ስትሞክር ነገር ግን የመጀመሪያው ቪዲዮ ከፍተኛ እይታ እንዳገኘ በሚነግራት ሃንተር ተቋርጣ መጠጥ ሲያቀርብላት እሷ ግንም ትቃወማለች። ከመደርደሪያው ላይ አንድ መጽሐፍ ወስዶ ለሚቀጥለው ቪዲዮ የላይብራሪያን ጭብጥ ያለው ቪዲዮ ማድረግ እንዳለባቸው ሲናገር ግሬስ ግን አንድ ብርጭቆ አንስታ ግድግዳው ላይ ወረወረችው። ሃንተር አንድ ፎቶ እያሳያት የሚላትን እንድታደርግ እየነገራት መስኮቱ አጠገቡ ቦምብ ቢፈነዳ እንኳን እንደማይሰበርም ገለጸላት። ሃንተር ወደ ሜክሲኮ እንሸሻለን ብሎ ስለነገራት ኒኮል ለምን አሁንም አሜሪካ ውስጥ እንዳሉ ስትጠይቀው ሃንተር ሁሉም ነገር ደህና እንደሚሆንም አረጋገጠላት። በስሜት እየተሳሳሙ ፍቅር ሊሰሩ ሲሉ ሃንተር የግሬስን ስም ሲጠራ ኒኮል በሱ ስትናደድ፣ ነገር ግን ሃንተር ይቅርታ ጠይቆ ነገሮችን እንደገና ለመጀመር ሲሞክር ኒኮልም እምቢ ትለዋለች። በሚቀጥለው ቀን ኒኮል እንደ ላይብራሪያን ለብሳ ጥሩ ትርኢት ስታሳይ ሃንተርም እየተደሰተ፣ በሚቀጥሉ ጥቂት ቀናት ውስጥ ግሬስ ጥቂት የተለያዩ ልብሶችን እየለበሰች በስሜት ቀስቃሽ መንገድም እየጨፈረች በቀጥታ ስርጭቱ ላይ ያሉት እይታዎች መጨመራቸውን ይቀጥላሉ። ሃንተርና ኒኮል የግሬስን ትርኢት ሲመለከቱ አብሮ ተቀምጠው ሃንተርም ለሩጫ እንደሚሄድም ለኒኮል ነግሯት እሱ በሌለበት ጊዜ ኒኮል ወደ ግሬስ ክፍል ገብታ ሃንተርም ማማለሏን እንድታቆም እየነገረቻት ሃንተር ሲገባ ተጣልተው እሱም ኒኮል ወደ ቤቱ እንድትመለስም ነገራት። ግሬስ ሃንተርን ስላዳናት እያመሰገነችው አንገቱ ላይ ስትስመው ሃንተርም እናቱ እንደምታስታውሰው ይነግራታል። ግሬስ መቼም እንዳትተው ሲጠይቃት እሷም ቃል ገብታለት የግሬስ እናትና ማት ስለ ግሬስ መጥፋትም ለመርማሪው ያማርራሉ። መርማሪው ግን ግሬስ እንደጠፋች አያምንም። ነገር ግን በቀላሉ መገኘት እንደማትፈልግ ያስባልና ከፖሊስ ጣቢያውን በብስጭት ወጥተው ሃንተር ለግሬስ ለልደቷ ቀሚስ ሰጥቷት ስትለብሰውም ሲገረም ኒኮል በስክሪኑ ላይም እየተመለከተቻቸው ግሬስ በሚቀጥለው ቀን ነግታ የቡድኑ አካል መሆን እንደምትችል ሃንተርን ጠይቀው በሚቀጥለው ትርኢት ስዕል መሳል ወይም ራሷን እርቃኗን ሆና መሳል እንደምትፈልግ ነግራው የስዕል መሳያ ቁሳቁሶችን ለመግዛት ሲሄድ አብራው መውጣት ትችል እንደሆነ ትጠይቃለች። ሃንተር ጥያቄዋን ውድቅ አድርጎ የምትፈልገውን ዝርዝር እንድትጽፍ በመጠየቅ ኒኮል ቁሳቁሶቹን እንደምታመጣላት ነገራት። ሃንተር ግሬስን ልብስ ለመግዛት ይዟት ወጥቶ ወደ ልብስ መቀየሪያ ክፍል ገብታ ራሷን ቆርጣ በመስታወቱ ላይ በደም እርዱኝ ብላም ትጽፋለች። ሃንተር ወደ ልብስ መቀየሪያ ክፍሉ ገብቶ ሽጉጡን አውጥቶ ከሱቁም አስወጥቷል። ሃንተር ቤቱ ሲደርሱ ኒኮል ልብሷን እንድትለብስና ለቀጥታ ስርጭት እንድትዘጋጅም ነገራት። በግሬስ በጣም ተቆጥቷልና ላደረገችው ነገር እንደምትከፍልም እያስጠነቀቃት ቪዲዮ ክፍሉ ተመልሶ ኒኮል ግሬስን እንድትቀጣም አዘዛት። የማት ጓደኛ ኒኮል ግሬስን ስትቀጣት የሚያሳይ ቀጥታ ስርጭትም አሳየው። ማትም ጓደኛውን የቪዲዮውን አይፒ አድሬስ እንዲከተልም ጠይቆት ማት ወደ ግሬስ ስልክ መልእክት ልኮ እነዚህ ነገሮች እንድታደርግ የሚያስገድዳትን ማንኛውም ሰው እንደሚይዘውም ይናገራል። ኒኮል ለግሬስ እስረኛ መሆን ጊዜያዊ እንደሆነ ብትነግራትም ግሬስ ግን አትስማማምና ሃንተር ስላሳያት ፎቶዎቹ ነገረቻት። ሃንተር ጣልቃ ገብቶ ፍቅረኛዋ እያስፈራራው እንደሆነ ለግሬስ በመናገር ስልኩን ሲሰጣት እሷም ከማት ጋር በስልክ እያወራች እሱ ብቻዋን እንዲተዋትም ነገረችው። በስሜታዊነት ስትለያየው ማት ወደ ግሬስ እናት ደውሎ የሆነውን ሲነግራት በፖሊስ መምሪያ ለመገናኘትም ይስማማሉ። ማት ግሬስን የያዙትን ሰዎች እንዲያገኝ እንዲረዳው ለጓደኛው ነግሮት ኒኮል በሃንተር ኮምፒውተር ላይ የሞተች ሴት ፎቶዎችን እያየች ባየችው ነገርም ተረብሻ፣ ይህ በእንዲህ እንዳለ ማት ወደ ፖሊስ መምሪያም አልመጣም። የግሬስ እናት ወደሱ ለመደወል ብትሞክርም ነገር ግን ልታገኘውም አልቻለችም። ሃንተር ማት ከዚህ በኋላ ለጥሪዎች ዝግጁ እንደማይሆን ለግሬስ ነግሯት እሱ ከመሄዱ በፊት የስዕል ስራዋን እንድትሰራም ይነግራታል። ኒኮል በግልጽ ተረብሻ በኮምፒውተሩ ላይ ስላለው የሞተች ሴት ፎቶ ለሃንተር ስትነግረው ለማንም ለመንገር ብትሞክር እንደሚገላት ቃል ገብቶ በፖሊስ መምሪያው መርማሪው የግሬስን ኮምፒውተር እየመረመረ የወንጀል ጉዳይ እንደሆነ አያምንምና ግሬስ በቅርቡ ማትን በስልክ ስላገኘችው መገኘት አትፈልግም ይላል። የስልኳን ምልክት ከ2 ሳምንት በፊት በማያሚ ባቡር ጣቢያ አቅራቢያ የቴሌኮም ግንብ ላይም ታይቷል። ማት ወደ ፖሊስ ጣቢያው ገብቶ በመዘግየቱ ይቅርታ ሲጠይቅ መርማሪው አሁንም ግሬስ በማህበራዊ ሚዲያ ላይ ስለምትለጥፍ ደህና እንደሆነች ያምናልና እንዲሁም ግሬስን ሊከታተሏት እንዳይችሉ ወደ ዋይርለስ ኔትወርክ እንደቀየረች ሲናገር ሁለቱ ሰዎችም ከፖሊስ መምሪያው በንዴት ይወጣሉ። ግሬስ በጭስ አላርሙ ውስጥ አንድ ነገር ደብቃ ሃንተር ሲገባ የስዕል ስራዋን ለመቀጠልም ወደ አልጋዋ ሮጣ እሱም በ10 ደቂቃ ውስጥ የቀጥታ ስርጭት እንደሚጀምሩ ነገራት።
ግሬስ ልብሷን ጥላ እርቃን ሰውነቷን መሳል ጀምራ ለጥቂት ደቂቃ ከሳለች በኋላ ማልቀስም ትጀምራለች። በዚያ ምሽት ግሬስ ከመጽሐፍ ላይ አንዳንድ ገጾችን ቀዳ የስዕል ቁሳቁሶችን በመጠቀም ጭስ ስትፈጥር፣ በዚህም የጭስ አላርሙ ሲጮህ ሃንተርም እየሮጠ መጣ። ጫማዋ ተረከዝ አይኑን መታው። ወደ ቤቱ ሮጣ ወደ 911 ትደውልና ቸኮሌቱን ትይዛለች። ሃንተር በግድ ወደ እንግዳ ማረፊያ ቤቱ መልሷት ራሱን አዝድቶ የመጣውን ፖሊስ ለማነጋገርም ወደ ውጭ ይወጣል። ፖሊሱ ስለ አይኑ ሲጠይቀው ሃንተር ግን የእሳት ማጥፊያው እንደመታውም ተናግሮ ፖሊሱ ግቢውን ለመፈተሽ ጠይቆ፣ ነገር ግን ወደ እንግዳ ማረፊያ ቤቱ ሊገቡ ሲሉ የጥሪ ማዕከሉ ሌላ ቦታ እንዲሄዱ ማዘዛቸው። ማትና ጓደኛው ማስታወቂያውን አግኝተውት በሐሰተኛ ሰው ምላሽ ሰጥተው ሃንተር በጫካ ውስጥ ጥልቀት የሌለው መቃብር እየቆፈረ ሳለ ማት የላከውን ምላሽ አይቶ ኒኮል አዲሷን ልጅ እንድታመጣም ይነግራታል። ባቡር ጣቢያው ስትደርስ ኒኮል ማንንም ማግኘት እንዳልቻለች ለሃንተር ለመንገር ደውላ ስትሄድ ማትም እየተከተላት፣ ማት ወደ ግሬስ እናት ይደውልና ግሬስን በሰላም ወደ ቤት እንደሚያመጣትም ቃል ገባ። ሃንተር ወደ ክፍሉ ገብቶ ለግሬስ እድሎቿን ሁሉ እንደጨረሰችና አሁን ሲገላት ራሱን ቪዲዮ እንደሚቀርጽም ነግሯት እሷ ብትለምነውም እሱ ግን እቅዱን ለመፈጸም ቆርጧል። ማት ሃንተር ግቢ ደርሶ በአጥሩ ላይ ዘሎ ገብቶ በቤቱ ዙሪያ ሮጦ ሃንተር የግሬስን ግድያ በኢንተርኔት በቀጥታ እንደሚያስተላልፍ ለኒኮል ሲነግራት ኒኮል እንዳያደርገው ልታሳምነው ብትሞክርም ግን አልተሳካላትም። ሃንተር ማትን መጥቶ ራሱን እንዲስት አድርጎት ለግሬስ እያሳያት ለሱ ትርኢት እንድታሳይም ነገራት። ወደ ቁም ሳጥኑ ገብታ ከቸኮሌቱ አንድ ጉርሻ ትጎርስና ሃንተርን ስትስመው ወዲያውኑ በቸኮሌቱ ውስጥ ባለው ለውዝ ምክንያትም የአለርጂ ችግሩን ጀመረው። በፍጥነት ማትን ፈታው። ከእንግዳ ማረፊያ ቤቱም ይሮጣሉ። ሃንተር ወደ ዋናው ህንፃ ሲደርስ ትንፋሹ ቁርጥ ቁርጥ እያለ ኒኮል መድኃኒቱን እንድትሰጠው ቢለምናትም እሷ ግን መድኃኒቱን ሰባበረችበት። በዚህ ተናዶ ጠብ ተነስቶ ኒኮልንም በስለትም ወቅቶ ገደላት። ሲወጡ ማት ቁልፎቹን ውስጥ እንደጣላቸው ለግሬስ ነግሯት ተመልሰው ሲሄዱ ሃንተር በአለርጂው ሲሞትም ይመለከታሉ። ከአንድ ዓመት በኋላ ግሬስ እና እናቷ የባህር ዳርቻ ላይ ተቀምጠዋል። ግሬስ ስኬታማ ሞዴል በመሆኗ ሁለቱም ደስተኞች ናቸው። ማት ሲመጣም ግሬስ ውቅያኖሱን እየተመለከቱ እንደምትወደው ስትነግረውም ያሳየን ፊልሙ እዚህ ጋር ይጠናቀቃል። እስከ መጨረሻው አብራችሁኝ ስለነበራችሁ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ